በትናንትናው ዕለት እንግዲህ ልዑሌ መናገር ቢችል ኖሮ ልዑሌ ማውራት ቢችል ኖሮ ለእናትና ለአባቱ ትልቅ መልእክት ያስተላልፍ ነበረ። ነገር ግን ትናንትና ሲያደርግ የነበረው ነገር እናትና አባቱን ሲያይበት የነበረው መንገድ እጅግ በጣም የሚያሳዝንና እጅግ በጣም ልብን የሚነካ ነገር ነው። ልዑል ከመጣ በኋላ በሩታና በአብርሃም መካከል የነበረው አለመግባባት ዛሬ ሌላ መድረስ እንዲሁም ደግሞ ተለያይቶ ለመኖር ለየብቻ ተነጣጥለው ልጃቸውን እንዲያሳድጉ አድርጓቸዋል እና ይህም በጣም የሚያሳዝን ነው። ያው እንግዲህ ልጅ የፈጣሪ ስጦታ ነው። ልዑል እንግዲህ ከፈጣሪ የተሰጣቸው ትልቅ ስጦታቸው ነበረ። ይህንንም ስጦታቸውን አክብረው አመስግነው አብረው ማሳደግ ሲገባቸው በተለያዩ ጉዳዮች እንግዲህ ባለመስማማት ለየብቻ እየኖሩ እንደሆነ ሁላችንም የምናውቀው ጉዳይ ነው ማለት ነው። ነገር ግን የዚህ ምስኪን ልጅ መጨረሻ የዚህ የዋህ ልጅ መጨረሻ ምንድን ነው የሚሆነው? እባካችሁ ልጃችሁን እዩ፣ እባካችሁ ስለ ልጃችሁ ብላችሁ ነገሮችን አስተካክሉ እያሉ እንግዲህ አብዛኛው ተከታዮቻቸው ሀሳብ አስተያየት ሲሰጡ ነበር ማለት ነው። ሰላም እንዴት ናችሁ? ውድ ቤተሰቦቻችን በሀገር ውስጥም በውጭም ያላችሁ በያላችሁበት ሰላማችሁ ይብዛልን። አሁንም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑንና እንዲሁ አዳዲስ ትኩስ ቤተሰባዊ መረጃዎችን ወደ እናንተ ምናደርሳችሁ ይሆናል ማለት ነው። እንግዲህ ትናንትና ሩታ በለቀቀችው ቪዲዮ የሁላችንንም ልብ የነካ እንዲሁም ደግሞ አብዛኛዎቻችሁን ያሳዘነ እንዲሁም ደግሞ በጣም ብዙ በርከት ያሉ ሰዎች እንዳነቡ እንዳለቀሱ ሁሉ ኮመንት ላይ ሲያሰፍሩ አይተናል ማለት ነው። የዚህ ሁሉ እንግዲህ ምክንያት የሆነው የእናትና የአባት አለመስማማት ዛሬ ላይ ለልጅ ብዙ ዋጋ እንዲከፍል እንዲሁም ደግሞ ልጆች ተጎድተው እንዲያድጉ ያደርጋልና እንደው አብርሃምም ሩታም መለስ ብላችሁ ይህን ነገር ብታስቡበት ስለ ልጃችሁ ብላችሁ የሚሉ በጣም በርካታ አስተያየት ሰጪዎች ነበሩ ማለት ነው። ትዳር ላይ እንግዲህ መጋጨት እንዲሁም ደግሞ ያለመስማማት ይፈጠራል ያለ ነገር ነው። ነገር ግን ያንን ነገር እንዴት ነው በብልሃትና በዘዴ መፍታት ምንችለው ችግሮችን የሚለው ነገር ነው ዋናው ጉዳይ ማለት ነው። ስለዚህ ሩታና አብርሃም ነገሮችን ተረጋግተው በራሳቸው መንገድ ሌሎች ሰዎችን ሳያስገቡ ዙሪያቸው ላይ ያሉ ሰዎችን ሳያስገቡ በተረጋጋ መንፈስ ራሳቸው ችግሮቻቸውን አዳምጠው ፈተው ቢሆን ኖሮ ዛሬ ላይ እንደዚህ አይነት እየተዋደዱ እየተፋቀሩ አይን ላይ የሚታይ ፍቅር አይን ላይ የሚታይ መዋደድ እንዲሁም ደግሞ በልጅ መባረካቸው ይሄ ሁሉ ነገር እያለ እንደዚህ ተለያይቶ መቆየት በጣም የሚያሳዝንና ልብ የሚነካ ነገር ነው። በጣም ብዙ በርካታ ጊዜያት በአብርሃምና በሩታ መካከል የተለያዩ ሰዎች ገብተው ለማስታረቅ ለማስማማት ብዙ ሙከራ አድርገው ነበር። ነገር ግን ያው እንግዲህ ሁሉም ነገር ፈጣሪ ሲፈቅድ ነውና የሚሆነው ያንን ጊዜ በትዕግስት መጠበቅ ያው መልካም ነው እንላለን እኛ። እንግዲህ ሩታም ሆነ አብርሃም ለልጃቸው ብዙ መስዋዕትነትን እንዲሁም ደግሞ ብዙ ዋጋን ከፍለዋል። ይህንንም በተለያዩ ቪዲዮቸው ላይ አይተናል። ይህንን ጉዳይ እንግዲህ ሩታም እንደ እናት አብርሃምም ደግሞ እንደ አባት ሆኖ ለልጃቸው ብዙ ነገሮችን እያደረጉ እንዲሁም በመለያየታቸው ያለውን ክፍተት ለመሸፈን ሁለቱም ሲሯሯጡ እንዲሁም ደግሞ ሲሞክሩ አይተናል። ይህም የሚያስደስት ነገር ሆኖ ሳለ ነገ ላይ ግን ለልዑል ምንድን ነው እሱ የሚያተርፉት? ምንድን ነው የሚያስተምሩት? እናት አባት በህይወት እያሉ ተለያይቶ ልጆችን ማሳደግ ከባድ የሆነ ውሳኔ ነው እና መለስ ብለው ብታስቡበት ይህንን ነገር እንደገና ለውስጣችሁ ብትነግሩት ስለ ልጃችሁ ብላችሁ ልባችሁ ውስጥ ስላለ ስለ ትክክለኛው ስለ እውነተኛው ፍቅር ብላችሁ ለምን ነገሮችን ለማስተካከል አትሞክሩም የሚለው ሀሳብ እጅግ በጣም በርካታ ነው እና ይህንንም ደግሞ ዞር ብላችሁ መለስ ብላችሁ እንድታዩት ሩታ እንግዲህ ከአብርሃም ጋር ያላትን ትዳር ወይም ደግሞ ከአብርሃም ጋር ያላትን የነበረውን ጋብቻ ያው እንግዲህ በብዙ ግፊቶች በብዙ ሰዎች ጫና ምክንያት ያው ልታፈርስ እንዲሁም ደግሞ ልትፋታ ችላለች። ያው የአብርሃም ውሳኔ ቢኖርበትም ነገር ግን ዛሬ ላይ ያ ነገር ሁሉ ጸጽቷት ያው እንግዲህ ለአብርሃም ያላት ፍቅር እንዲሁም ደግሞ ለልጇ በማሰብ ነው። ምክንያቱም ልጅን ያለ አባት ማሳደግ ከባድ ነው፣ ቀላል ነገር አይደለም። ምክንያቱም አንደኛ ነገር የልጆች ጥያቄ የራሳቸው ጥያቄ አለ። እንዲሁም ደግሞ በተለያየ ጉዳይ ለደህንነታቸው ለሰላማቸው የግድ አባት ቢኖር በጣም የተሻለ ነው። አባት የራሱ የአባትነት ድርሻ አለው። ያው እናትም የራሷ እናትነት ድርሻ እንዳላት ሁሉ ስለዚህ የሩታ ዛሬ ላይ ነገሮችን ለማስተካከል መሞከር መትጋት ትክክለኛ የሆነ ውሳኔ ነው ብለን እኛም እናምናለን ማለት ነው። ውድ ቤተሰቦቻችን እናንተስ በሩታና በአብርሃም መካከል ያለው ግንኙነት ሊያበቃ ይገባል ወይስ ለዚህ ምስኪን ልጃቸው እንዲሁም ደግሞ ውስጣቸው
ልጃቸው ላለው ትክክለኛው ፍቅር ሲል አብረው ሆነው ልጃቸው ማሳደግ አለባቸው የሚለውን ነገር እስቲ የእናንተንስ ሀሳብ ግለጹልን፣ አሳዩን ማለት ነው። አሁንም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃችኋለን። ያላችሁበት ሰላማችሁ ይብዛል።